ቆጣቢዎችን የምንለው ወቅቱን የጠበቀ ምክንያታዊ የሆነ ዋጋ መክፈል ግድ ነው የሚሆነው። የባንክ ደብተሮን ይዘው ቀጣይ ወጣ መቼ ይሆን እያሉ የቤት ክራይ እንግልትን እየታገሉ ስንት ዓመት ሙሉ ጠበቁ። የ1997ቱ ቆጣቢዎች ሙሉ 20 ዓመት፣ የ2005ቱ ቆጣቢዎች ደግሞ 13 ዓመታት ሙሉ በተስፋ መቁረጥ ውስጥ አልፈዋል። ነገር ግን ሰሞኑን ከከተማዋ ምክር ቤት በቀጥታ የወጣው መረጃ የሁላችንንም ትኩረት የሚስብ ነበር። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በሰጡት ይፋዊ ማብራሪያ በድሮ ዋጋ ቤቶቹን ማስረከብ እንቸገራለን የሚል አስደንጋጭ ግን ደግሞ እውነታውን ያፈጠጠ መግለጫ ሰጥተዋል። ታዲያ አዲሱ ዋጋ ስንት ሊሆን ነው? ጭማሪ ውስጥ እንዴት ሊሰላ ነው? የሚሉ ጥያቄዎችን ምላሽ ይዘን መተናል። ዛሬ በዚህ ልዩና ሰፋ ያለ ዝግጅታችን የኮንዶሚኒየም ቆጣቢዎችን ዕጣ ፈንታ የሚወስኑትን ሁሉንም ምስጢሮችና አዳዲስ መረጃዎች በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ እጅግ በጣም አንገብጋቢ በሆነው የኮንዶሚኒየም ቤቶች ጉዳይ ላይ ጥልቅ ትንታኔ ይዘንላችሁ ቀርበናል። ይህ ጉዳይ በመቶ ሺዎች የሚቆጠሩ ኢትዮጵያውያንን ሕይወት የሚነካ በመሆኑ እያንዳንዱን የከንቲባዋን ቃልና ከጀርባ ያለውን የፋይናንስ ስሌት እንመለከታለን። መረጃው ለሌሎችም እንዲደርስ ቪዲዮውን አሁኑን ላይክ በማድረግ እንጀምር። ወደ አዲሱ መረጃ ከመግባታችን በፊት የችግሩን ስፋት መረዳት አለብን። ወደ ኋላ መለስ ብለን ስንመለከት የ1997 እና የ2005 የኮንዶሚኒየም ቆጣቢዎች ያለፉበት መንገድ እጅግ አሳዛኝ ነው። ዜጎች ከጉረሯቸው እየነጠቁ የዕለት ጉርሳቸውን እየቀነሱ ለዓመታት ቆጥበዋል። አንዳንዶቹ ቤቱን ሳያዩት ሕይወታቸው አልፏል። ሌሎች ደግሞ በኪራይ ቤት የዋጋ ንረት እየተሰቃዩ ይገኛሉ። በዚህ በጀት ዓመት ግን ተስፋ ሰጪ ነገሮች እየታዩ ነው። ከንቲባ አዳነች አቤቤ በምክር ቤቱ ፊት እንደተናገሩት ዘንድሮ በርካታ ቤቶችን እየገነቡ ሲሆን በመጠናቀቅ ላይ ያሉትን ቤቶች ለሚቆጥቡትና ዝቅተኛ የኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎች ለማስተላለፍ ቃል ገብተዋል። ይህ ማለት ምን ማለት ነው? በአሁኑ ሰዓት በከተማዋ በከፍተኛ ፍጥነት እየተከናወኑ ያሉ የቤት ግንባታዎች ዋና ዓላማቸው ዓመታት ሙሉ ለቆጠቡት ማለትም ለ1997 እና 2005 ቆጣቢዎች ዕጣ አውጥቶ ለማስተላለፍ ነው። ከንቲባዋ ይፋ ባደረጉት ቁጥር መሰረት በተለያዩ የቤት ግንባታ አማራጮች 179516 ቤቶች ግንባታቸው በከፍተኛ ሁኔታ እየተፋጠነ ነው። ከነዚህ ውስጥ በመንግስት በጀት ብቻ የሚገነቡ ቤቶች 50,000 ሲሆኑ አፈጻጸማቸው 40% ላይ ደርሷል። ባለፉት 5 ዓመታት ከ98,000 በላይ ቤቶች በዕጣ መተላለፋቸውን ስናስብ ቀጣዩ ዕጣ እጅግ ግዙፍ እንደሚሆን መገመት አያዳግትም። ታዲያ ይህ አዲስ ዕጣ ለምን እስካሁን ዘገየ ለሚለው ጥያቄ ትልቁና ዋነኛው ምክንያት የፋይናንስና የዕዳ ጫና ነበር። ለኮንዶሚኒየም ቆጣቢዎች አዲስ ዕጣ ወጥቶ ቤታቸውን እንዲረከቡ የከተማዋ የፋይናንስ ጫና መቃለል ነበረበት። ከንቲባ አዳነች አቤቤ በሰጡት ይፋዊ ማብራሪያ መሰረት ባለፉት 27 ዓመታት ውስጥ ከተገነቡት ቤቶች ቁጥር አንጻር በከተማዋ ላይ ተከማችቶ የነበረው የባንክ ብድር ዕዳ ከነወለዱ 90 ቢሊዮን ብር ደርሶ ከተማዋን አንቆ ይዟት ነበር። ታዲያ ከንቲባ አዳነች አቤቤ በማብራሪያቸው እንደገለጹት ዕዳው ሳይከፈል ባንክ አዳዲስ ግንባታዎችን ማጠናቀቂያ የሚሆን ገንዘብ አይለቅም ነበር። ይህ ዕዳ ነው እንግዲህ የቆጣቢዎችን ቤት ግንባታ እንዳይፋጠን እንቅፋት ሆኖ የነበረው። ነገር ግን አሁን ከንቲባዋ ታላቅ የምስራች አብስረዋል። ከተማ አስተዳደሩ ከዚህ የ90 ቢሊዮን ብር ግዙፍ ዕዳ ውስጥ 62 ቢሊዮን ብር ሙሉ በሙሉ መክፈል መቻሉን በኩራት ተናግረዋል። በአሁኑ ሰዓት ቀሪው ዕዳ ወደ 37 ቢሊዮን ብር ዝቅ ብሏል። ይህ ማለት ምን ማለት ነው? ይህ ማለት ከተማ አስተዳደሩ አሁን አዳዲስ ብድሮችን ከባንክ የማግኘት አቅም ፈጥሯል። ግንባታቸው የተፋጠኑት ቤቶች በፍጥነት ተጠናቀው ለቀጣይ ዕጣ እንዲበቁ ትልቅ የገንዘብ አቅም ተፈጥሯል ማለት ነው። ነገር ግን ዕዳው ብቻም አልነበረም ፈተናው። መንግስት ከለውጡ ወዲህ የቆጣቢዎችን ቤት ለመስራት ሲረከብ ከዚህ በፊት የተገነቡ 139800 የሚሆኑ ቤቶች አፈጻጸማቸው ከ30 እስከ 40% ብቻ የነበረ ከመሆኑም በላይ ሙሉ በሙሉ መሰረተ ልማት አልነበራቸውም። ከንቲባዋ ጉዳዩን ሲገልጹ ቀደም ብለው የተሰሩ ቤቶች መሰረተ ልማት የላቸውም፣ የፍሳሽ ማስወገጃ የሚባል የላቸውም፣ ንጹህ ውሃ የሚባል የላቸውም። ቆጣቢዎች በዕጣ ተረክበው እዛ ቤት ውስጥ መኖር እንዲችሉ አስተዳደሩ 5 ቢሊዮን ብር ተጨማሪ ብድር ወስዶ ይህንን መሰረተ ልማት የመስራት ስራ ነው ሲያከናውን የቆየው።
ከንቲባዋ ጉዳዩን ሲገልጹ ቀደም ብለው የተሰሩ ቤቶች መሰረተ ልማት የላቸውም፣ የፍሳሽ ማስወገጃ የሚባል የላቸውም፣ ንጹህ ውሃ የሚባል የላቸውም፣ መብራት የሚባል የላቸውም፣ መንገድም የላቸውም ብለዋል። ቆጣቢዎች በዕጣ ተረክበው እዛ ቤት ውስጥ መኖር እንዲችሉ አስተዳደሩ 5 ቢሊዮን ብር ተጨማሪ ብድር ወስዶ ይህንን መሰረተ ልማት የመስራት ስራ ነው ሲያከናውን የቆየው። ከዚህም የባሰ ደግሞ አለ የሊፍት ጉዳይ። ለኮንዶሚኒየም ቆጣቢዎች በዕጣ የሚተላለፉ ቤቶች ረጃጅም ህንጻዎች በመሆናቸው ቀጣዩ ትልቅ ጥያቄ የሊፍት ጉዳይ ነበር። ቀደም ሲል እነዚህ ቤቶች ሲሰሩ ሊፍት ሊያስፈልግ ይችላል ተብሎ እንደ ቅድም ሆነ ታሳቢነት አልተያዘም ነበር። ይህ ትልቅ የታሪክ ስህተት ነበር። ይህንን ትልቅ ስህተት ለማስተካከል አሁን አስተዳደሩ ከ5 ቢሊዮን ብር በላይ ወጪ በማውጣት ብድር ተበድሮ የሊፍት ግዥና የመግጠም ስራዎችን በከፍተኛ ሁኔታ እያከናወነ ነው። በተለይ ባለ 15 ፎቅ ህንጻዎች ላይ ትኩረት ተደርጎ ባለፉት 90 ቀናት ውስጥ ብቻ በ5 ሳይቶች ላይ ለመጨረስ ታቅዶ የአንዱ ሳይት ሙሉ በሙሉ ተጠናቋል። ለምሳሌ በአራብሳ አካባቢ በሚገኙ ቤቶች ላይ ሊፍቶቹ በእጅ ላይ ያሉ በመሆናቸው የሲቪል ወርክ ማስተካከያ ተደርጎላቸው ሊፍቶቹን የመግጠም ስራ እየተሰራ ነው። ይህ ሲጠቃለል ቀጣይ የምትረከቧቸው ቤቶች ሙሉ በሙሉ ለኑሮ ዝግጁ የሆኑ ቤቶች ናቸው ማለት ነው። አሁን ወደ ዋናውና ሁላችሁም በጉጉት ወደምትጠብቁት ጉዳይ እንምጣ። የቤቶች ዋጋና ቅድመ ክፍያ። ከንቲባ አዳነች አቤቤ በግልጽ እንደተናገሩት የጋራ መኖሪያ ቤቶችን የዛሬ 20 ዓመት በነበረው የዋጋ ተመን ማስተላለፍ የማይቻል ቢሆንም አሁንም ዋጋው ተመጣጣኝ እንዲሆን ጥረት እየተደረገ ይገኛል ብለዋል። ይህ መራራ እውነት ነው። የዛሬ 20 ዓመት የነበረው የሲሚንቶ የብረትና የጉልበት ዋጋ ከዛሬው ጋር በምንም ታምር አይገናኝም። ነገር ግን መንግስት ቆጣቢውን ሜዳ ላይ አይጥለውም። መንግስት እስከ 67 በመቶ የሚደርስ ድጎማ እያደረገ ነው። መሬት በነጻ ይሰጣል። መንገድ፣ ፍሳሽ ውሃና መብራት ሙሉ በሙሉ በከተማው በጀት ይሸፈናል። ታዲያ ይህ የዋጋ ጭማሪ በተግባር በቆጣቢው ላይ የሚኖረውን ጫና ለማቅለል እንዴት ሊሰራ ይችላል? የፋይናንስ ባለሙያዎች 3 ዋና ዋና አማራጮች ሊተገበሩ እንደሚችሉ ይገምታሉ። የመጀመሪያው አማራጭ የቅድመ ክፍያ ፐርሰንትን ማስተካከል ነው። ከዚህ በፊት ቆጣቢዎች 20% ወይም 40% ቅድመ ክፍያ ይከፍሉ ነበር። አሁን ግን የቤቱ አጠቃላይ ዋጋ ስለሚጨምር ቆጣቢዎች ላይ ወዲያውኑ ትልቅ የገንዘብ ጫና እንዳይፈጠር የቅድመ ክፍያውን መጠን ወደ 10% ወይም 15% ዝቅ ማድረግ። የቤቱ ዋጋ ቢጨምርም ቆጣቢው እጁ ላይ ባለው አነስተኛ ገንዘብ ቁልፉን እንዲረከብ ማስቻል። ሁለተኛው አማራጭ የመንግስት የድጎማ ፐርሰንት ከፍ ማድረግ ነው። መንግስት አሁን ያለውን የ67% ድጎማ በተለይ ለ1997 ዝቅተኛ ገቢ ላላቸው ቆጣቢዎች ወደ 75% ወይም 80% ከፍ በማድረግ ሸክሙን የበለጠ በራሱ ትከሻ ላይ መውሰድ። ሶስተኛው አማራጭ ደግሞ የባንክ ብድር መክፈያ ጊዜን ማራዘም ነው። ይህ እጅግ ተመራጩ መንገድ ነው። ከዚህ በፊት የነበረውን የ15 ወይም የ20 ዓመት የባንክ ብድር መክፈያ ጊዜ ወደ 25 ወይም 30 ዓመታት ከፍ ማድረግ። የብድር ዘመኑ ከረዘመ የቤቱ ጠቅላላ ዋጋ ቢጨምርም እንኳን ቆጣቢው በየወሩ ከደሞዙ የሚቆረጥበት ክፍያ አነስተኛና አቅሙን ያገናዘበ ይሆንለታል። የከተማ አስተዳደሩ ዋጋው ተመጣጣኝ እንዲሆን እናደርጋለን ሲል ከነዚህ ስልቶች ውስጥ አንዱን ወይም የሁለቱን ውህድ ይጠቀማል ተብሎ በከፍተኛ ሁኔታ ይጠበቃል። ዝርዝር የዋጋ ተመኑ በቅርቡ ከንግድ ባንክና ከከተማ አስተዳደሩ ይፋ ሲደረግ እኛም በፍጥነት ይዘንላችሁ እንቀርባለን። ውድ ተመልካቾቻችን በዚህ ዘገባችን የኮንዶሚኒየም ቤቶችን ወቅታዊ ሁኔታ፣ የከንቲባውን ውሳኔ፣ የተፈቱ የዕዳና የሊፍት ችግሮችን እንዲሁም አዲሱን የዋጋ አሰራር በሰፊው ዳሰናል። የ1997 እና የ2005 ዓ.ም የኮንዶሚኒየም ቆጣቢዎች ከከንቲባዋ መግለጫ የሰማናቸው ዋና ዋና ነጥቦች የሚከተሉት ናቸው። ዘንድሮ እየተሰሩ ያሉ ግንባታቸው የተፋጠኑት ከ100 ሺህ በላይ ቤቶች ተጠናቀው ለዕጣ ይቀርባሉ። የቀድሞው የ90 ቢሊዮን ብር ዕዳ መቃለሉ፣ የውሃ መብራትና የሊፍት ፈተናዎች መፈታታቸው እና አዲሱ ዕጣ ከምንጊዜውም በላይ መቃረቡን በድሮ ዋጋ ኮንዶሚኒየም ለማቅረብ አስቸጋሪ መሆኑን ነው።
አሁን ደግሞ የእናንተን ሐሳብ አካፍሉን። በመጀመሪያ እናንተስ የቱ የክፍያ አማራጭ ቢተገበር ይሻላል ትላላችሁ? የቅድመ ክፍያው ፐርሰንት ቢቀነስ ወይስ የብድር መክፈያ ጊዜው ወደ 30 ዓመት ቢራዘም? በሁለተኛ ደረጃ ደግሞ የዘገየው የኮንዶሚኒየም ዕጣ ከ100,000 በላይ ቤቶች አልቆ ሲከፋፈል ፍትሃዊ ይሆናል ብላችሁ ታስባላችሁ? ሐሳብና አስተያየታችሁን ከታች ኮሜንት ላይ ጻፉልን። እያንዳንዱን እናነባለን እንመልሳለንም። ይህ ጥልቅ ትንታኔ ጠቃሚ ሆኖ ካገኛችሁት ለሌሎች ቆጣቢዎችም እንዲደርስ ቪዲዮውን ሼር እና ላይክ ማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ እንደዚህ አይነት ወቅታዊና የተረጋገጡ የቤት ልማትና ሌሎች መረጃዎች በፍጥነት እንዲደርሳችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አዲስ መረጃ እስከምንገናኝ ድረስ ሰላም ቆዩን። ወደ 50305 የሚሆኑ ቤቶችን ተገንብቶ የተጠናቀቁ ሳይቶችም አሉን። የዝግጅት ምዕራፎቻችንን አጠናቀን እጅግ በጣም ትልቅ የምስራች ነው። የጋራ መኖሪያ ቤቶችም የተወሰነ የዋጋ ማሻሻያዎች ያደርገናል። ሰላም ጤና ይስጥልኝ። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። በአዲስ አበባ ከተማ በሚሊዮኖች የሚቆጠሩ የጋራ መኖሪያ ቤት ኮንዶሚኒየም ተመዝጋቢዎችን፣ የመንግስት ሰራተኞችንና መላውን የቤት ፈላጊ ማህበረሰብ በቀጥታ የሚነካ ወቅታዊ መረጃ ይዘንላችሁ ቀርበናል። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ለኮንዶሚኒየም ቆጣቢዎች የምስራች ተናገሩ። ይህ በእንዲህ ያለ በአሁኑ ወቅት የኮንዶሚኒየም ተመዝጋቢዎች የዕጣ መውጫ ጊዜን በከፍተኛ ጉጉት እየጠበቁ ባሉበት ሁኔታ አዲስ የተሰማው የመኖሪያ ቤት ግንባታ ዋጋ ጭማሪ ዜና መሰማቱ ለብዙዎች አስደንጋጭ ሆነዋል። ከንቲባዋ ስለ ዋጋው ከመናገራቸው በተጨማሪ ለቤት የተደራጁ መምህራን መጀመሪያ በካሬ 35,000 ብር የነበረው ክፍያ አሁን በካሬ 82,000 ብር ሆኗል በሚል ከፍተኛ የዋጋ ጭማሪ ተደረገብን ሲሉ ቅሬታቸውን አቅርበዋል። ይህ መረጃ የኮንዶሚኒየም ተመዝጋቢዎችን በእጅጉ ያሰጋና ያስደነገጠ ቢሆንም የኮንዶሚኒየም ቤቶች ዋጋ ለአጠቃላይ ቆጣቢዎች በካሬ እስከ 82,000 ብር ይደርሳል ማለት እንዳልሆነ ግን ግልጽ ነው። ታዲያ የኮንዶሚኒየም ዋጋ ስንት ነው? እስከ መረጃው ፍጻሜ አብራችሁን ከቆያችሁ ይህ ቪዲዮ መልስ ይኖረዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በምክር ቤቱ በሰጡት ማብራሪያ ቤቶችን በድሮ ዋጋ ማስተላለፍ ባይቻልም በተወሰነ መልኩ ከፍተኛ ድጎማ ተደርጎበት ተመጣጣኝ በሆነ ዋጋ ይቀርባል ብለዋል። ለመሆኑ የመምህራኑ ቅሬታ ምን ይመስላል? የከተማ አስተዳደሩና የሳይንስና ቴክኖሎጂ ዩኒቨርሲቲው የአስቱ ጥናት ምን ይመስላል? በዕጣ የሚተላለፉ ኮንዶሚኒየሞች ዋጋና ቅድመ ክፍያ ላይስ ምን አዲስ ነገር አለም? የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ ስለ ኮንዶሚኒየም ዕጣ ምን አሉ የሚለውን ጨምሮ በዝርዝር እንመለከታለን። ቪዲዮ ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆኑ ደግሞ ሁልጊዜ እውነተኛና የተረጋገጡ መረጃዎችን ለማግኘት ሰብስክራይብ ማድረግ አይርሱ። አሁን በቀጥታ ወደ ዝርዝሩ አልፈናል። እስከ መጨረሻው አብራችሁን ቆዩም። በቅድሚያም በአጭሩ መምህራን ያቀረቡትን ቅሬታ እንመልከት። መምህራን በአዲስ አበባ ከተማ የመኖሪያ ቤት ተጠቃሚ እንዲሆኑ ከዚህ ቀደም በተጀመረው አሰራር መሰረት በካሬ 35,000 ብር የነበረው ክፍያ አሁን በካሬ 82,000 ብር ተደርጎ 25 በመቶ የቅድመ ክፍያው ላይ ከፍተኛ ጭማሪ ተደርጎበታል ሲሉ ቅሬታቸውን አቅርበዋል። መምህራን የቤት ተጠቃሚ እንዲሆኑ በማህበራቸው በኩል በተደጋጋሚ ጊዜ ሲጠይቁ የቆዩ ሲሆን የአዲስ አበባ ከተማ አስተዳደርም መምህራንን ጨምሮ የመንግስት ሰራተኞችን የቤት ተጠቃሚ የሚያደርግ ስምምነት ከኢትዮጵያ ንግድ ባንክ ጋር መፈራረሙ ይታወሳል። ስምምነቱ በአነስተኛ የወለድ መጠን በ25/75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶ በመቆጠብ 75 በመቶ በባንክ ብድር ተሸፍኖ በ20 ዓመታት የሚከፈል ነበረም። መምህራኑ እንደተናገሩት መምህራንን የመኖሪያ ቤት ተጠቃሚ ያደርጋል በሚለው መመሪያ መሰረት እያንዳንዳቸው 110 አባላት የያዙ 60 ማህበራት በከተማዋ ተደራጅተዋል። ቦታው ከተሰጠን በኋላ ግንባታ ተጀምሮ የነበረ ቢሆንም ከወር በፊት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም
በምንጻረ ቃሉ አስቱ ባጠናው ጥናት በካሬ 82,000 ብር ደርሷል ተባለን። በዚህም ለምሳሌ 3 ሚሊዮን ብር የነበረው ውል ወደ 9 ሚሊዮን ብር ከፍ ብሏል ብለዋል። መምህራኑ አክለው እንደገለጹት ቅድመ ክፍያውን ለመክፈል ከ2 እና 3 ማይክሮ ፋይናንስ ተበድረው እንደነበረና አሁን የተጨመረባቸው ገንዘብ ከአቅማቸው በላይ በመሆኑ ከፍተኛ ችግር ውስጥ መውደቃቸውን ገልጸዋል። ለዚህ ቅሬታ የአዲስ አበባ ከተማ መምህራን ማህበር አመራር የሆኑት አቶ አናንያ ደሬሶ በሰጡት ማብራሪያ ጉዳዩን በቅርበት እንደሚከታተሉት ገልጸዋል። በሚያውቁት መረጃ መሰረት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ አጠቃላይ የመምህራን የጋራ መኖሪያ ቤት ግንባታን በአማካሪነት የያዘው ሲሆን በሀገሪቱ ካለው ወቅታዊ የግንባታ ዕቃዎች የዋጋ ንረት አኳያ ጥናት ተደርጎ የተወሰኑ ማሻሻያዎችን ማድረጉን ጠቁመዋል። ይሁን እንጂ መምህራኑ በይፋ በደብዳቤ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያና በዋትስአፕ ግሩፖች ላይ ከፍተኛ ጩኸትና ቅሬታ እንዳለ ማህበሩ አረጋግጧል። ይህ በመምህራን ማህበራት ግንባታ ላይ የታየው ዋጋ ጭማሪ በቅርቡ ዕጣ ይወጣል ብለው የሚጠብቁትን የኮንዶሚኒየም ተመዝጋቢዎችን አሳስበዋል። የእኛስ ቤቶች ዋጋ ምን ሊሆን ነው በሚል ትልቅ ስጋት ውስጥ ጥለዋቸዋል። ታዲያ አጠቃላይ የጋራ መኖሪያ ቤቶች ኮንዶሚኒየም ዋጋ ወዴት አቅጣጫ እያመራ ነው የሚለው የብዙዎች ጥያቄ ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በምክር ቤቱ ተጠይቀው በሰጡት ማብራሪያ የጋራ መኖሪያ ቤቶች ተረካቢዎች ወቅቱን ያገናዘበና ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው አስታውቀዋል። ከንቲባዋ እንደተናገሩት በድሮ ዋጋ ቤቶችን ማስተላለፍ አንችልም ብለዋል። ቤቶቹን የዛሬ 20 ዓመት በነበረው የዋጋ ተመን ማስተላለፍ በፍጹም የማይቻል ነው ሲሉ ተናግረዋል። ያም ቢሆን ከፍተኛ የመንግስት ድጎማ እንዳለ ግን አልሸሸጉም። ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ ውሃና ማብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ ሲሆን መሬትም በነፃ የሚቀርብ በመሆኑ እስካሁን ለተጠቃሚዎች የተላለፉት ቤቶች እስከ 67 በመቶ የሚደርስ የመንግስት ድጎማ የተደረገባቸው ናቸው ብለዋል። የዕዳ ጫናን በተመለከተ ከንቲባው እንደተናገሩት ቀድሞ የተገነቡ ቤቶች ዕዳ ሳይከፈል በመቆየቱ ከተማው ከወለድ ጋር 99 ቢሊዮን ብር የሚጠጋ የውርስ ዕዳ ነበረበት ብለዋል። ካለፈው ጊዜ ጀምሮ በተደረገ ጥረት 62 ቢሊዮን ብር መክፈል የተቻለ ሲሆን አሁን ቀሪው ዕዳ ወደ 37 ቢሊዮን ብር ዝቅ ብሏል ብለዋል። ከንቲባው አክለው እንዳረጋገጡት የኮንዶሚኒየም ቤቶች ዋጋ እንደ መምህራኑ ማህበራት በካሬ እስከ 82,000 ብር ይደርሳል ማለት ግን አይደለም። መንግስት መሬት በነፃ በማቅረብና መሰረተ ልማት በመሸፈን ከፍተኛ ድጎማ ስለሚያደርግ ለቆጣቢዎች የሚቀርቡት ቤቶች ተመጣጣኝ ዝቅተኛ ዋጋ አፎርደብል እንዲሆኑ ይደረጋል ብለዋል። የከተማ አስተዳደሩ በቤት ልማት ዘርፍ ባለፉት 5 ዓመታት ያስመዘገበውን አፈጻጸም በተመለከተ ከንቲባዋ ሰፊ ሪፖርት አቅርበዋል። በሪፖርቱ መሰረት ባለፉት 5 ዓመታት በመንግስት በሪል ስቴት በህብረት ሥራ ማህበራትና በበጎ ፈቃደኞች አማካኝነት በጠቅላላው 496971 ቤቶች ተገንብተዋል። ለቤት ቆጣቢው ማህበረሰብ ባለፉት 5 ዓመታት ውስጥ ብቻ ከ98000 በላይ የጋራ መኖሪያ ቤቶች በዕጣ ተላልፈዋል። በተጨማሪም 26563 የመንግስት ቤቶች ለልማት ተነሺዎች ተሰጥተዋል። በአሁኑ ወቅት የ179516 ቤቶች ግንባታ በከፍተኛ ፍጥነት እየተከናወነ ይገኛል። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ካደረጉት 1.5 ሚሊዮን የቀጣይ ዓመታት የቤት ግንባታ እቅድ ውስጥ አዲስ አበባ ከፍተኛውን ድርሻ እንደምትይዝ ከንቲባዋ ገልጸዋል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው የኮንዶሚኒየም ቆጣቢዎችን ማዕከል ባደረገ መልኩ ቤቶቹ በፍጥነት በጥራት የተገነቡ ናቸው ብለዋል። ለ2019 በጀት ዓመት ግንባታ የሚሆኑ መሬቶችን የማዘጋጀት የኮንትራክተሮችና አማካሪዎችን የመለየት እንዲሁም የሰው ኃይል ሪፎርም ስራዎች ቀድመው መጠናቀቃቸውንም ወይዘሮ ቅድስት ወልደ ጊዮርጊስ አረጋግጠዋል። ሆኖም ግን ቆጣቢዎቹ በፊቱ ዋጋ ቤቶችን ማግኘት ስለማይችሉ የቤት ቁጠባ መጠናቸውን ከፍ ማድረግ እንዳለባቸው ከንቲባዋ አሳስበዋል። የኮንዶሚኒየም ተመዝጋቢዎች የዕጣ መውጫ ጊዜ በጉጉት እየጠበቁ ባሉበት በዚህ ወቅት በግንባታ ዕቃዎች ዋጋ ንረት ምክንያት የሚታዩ የዋጋ ማሻሻያዎች ስጋት መፍጠራቸው አልቀረም።
ሆኖም ግን የኮንዶሚኒየም ቤቶች በመንግስት ከፍተኛ ድጎማ የሚደረግባቸው በመሆናቸው ዋጋቸው ተመጣጣኝ ሆኖ እንደሚቀርብ ይጠበቃል። ቆጣቢዎችም ወቅቱን ባገናዘበ መልኩ የቁጠባ አቅማቸውን ማሳደግ እንዳለባቸው የተሰጠውን ማሳሰቢያ መረዳት ያስፈልጋል። እርሶስ በዚህ በመምህራን የመኖሪያ ቤት ዋጋ ጭማሪና በከንቲባ አዳነች አቤቤ ማብራሪያ ላይ ምን አስተያየት አለዎት? የኮንዶሚኒየም ዕጣ አወጣጥና ዋጋ ላይ የእርሶ ስጋትና ተስፋ ምንድነው? ሐሳቦን በኮመንት መስጫው ላይ ያጋሩን። መረጃው ጠቃሚ ሆኖ ካገኙት ላይክ፣ እንዲህ ያሉ ወሳኝ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ያደርጉ። በሌላ አዲስና ትኩስ መረጃ እስክንገናኝ ድረስ ሰላም ቆዩን። ቸር ያሰማን።